ወደ ዱባይ ለመምጣት ያሰባችሁ ልጆች እቺን ጠቃሚ የሆነች መረጃ ልብ ብላችሁ አዳምጡ። ሼር፣ ኮፕሊንግ ዲዩት አድርጉልኝ። የሚችሉ 5 ጊዜ ኮፕሊንግ አድርጉልኝ። አካውንቴ እየተመታ ስለሆነ ማለት ነው። የመጀመሪያው ሻንጣ ውስጥ ልብስ ሞልተ የምትመጣው ሰው አትምጣ። የምር ሲሪየስሊ በርበሬ፣ ድርቆሽ እና በሶ አድርጉና 2-3 ልብስ ይበቃል። ከዛ በላይ አይጠቅምም። እዚህ መተ የምትጥለው ነው። ግን በርበሬው፣ በሶ፣ ድርቆሹ በጣም ለአንተ ጠቃሚ ነገር ነው። ክችን እስክትለምድ ድረስ ከሰው ጋር እስክትለምድ ድረስ በሷን እያነሳሽ በጥበጥ አርግተሽ መታ ነው የምታደርጊው ብራዘሪ። እና ሲሪየስሊ ማለት ነው ሲሪየስሊ እንደዚህ አይነት ጥቆማ ማንም አይጠቁማችሁ። እና ጋይስ የምችሉት እንደዛ አድርጉ። ልብስ 2 ፍሬ 3 ፍሬ ይበቃችኋል። ከዛ በኋላ አለቀ። እና በሶና ድርቆሽ ግን ዘጭ አርግታችሁ ይዛችሁ እሺ ጋይስ፣ ምክንያቱም እዚህ ይጠቅማችኋል። በርበሬ፣ በሶ፣ ድርቆሽ በጣም ይጠቅማችኋል። እና ጋይስ እስክትለምዱ ድረስ አገሪቷን እስክታውቁ ድረስ እነዚህ 3 ነገራቶች በጣም ስለሚጠቅሟችሁ በስርዓቱ ያዙና ነው። ሌላው ኖ ፕሮብሌም። ልብስም እዚህ ትገዛለህ፣ ትጥለዋለህ። ከዛ ይዘህ የመጣው እኔ አሁን ከ1 ዓመት በላይ የተቀመጠ ልብስ አለ ያላደረኩት። ኖ ፕሮብሌም፣ ትጥለዋለህ ብሮ ይመች